ሰላም ዩቲዩብ እንደምን አላችሁ? ዛሬ እንግዲህ እናንተን ዘና ፈታ ያደርጓቸዋል ያዝናናቸዋል ያላቸውን ቪዲዮዎች ሰብሰብ አድርገን ይዘን መጥተናል። ሰብስክራይብ በማድረግ ጀምሩ። ይመቻችሁ። ወደ ቪዲዮአችን እና ከቲቲና ቲታ ሰላም ሞታችን እንዴት ነህ? ሰላም። ማን ነው ስምሽ? ቲታን። ዋና ስምሽ የነም ቤት የቴሌም ውረጅ አንቺ ይህን የመሰለ የጌታ ስም ይዘሽ ነው ቲታ? እነዚህ ደንቆሮች ናቸው እንግዲህ ተቆጥረው 20 ሚሊዮን ነን፣ 70 ሚሊዮን ነን፣ አማራ ኦሮሞ 40 ሚሊዮን እነ መገረሳ እኮ ተቆጥረው በቃ ምንድነው እኛ እኮ እንደ ቶሎሳን እኮ እናናግራለን። 500 ዶላር ብለዋል ብሎ የሚመጣ ኦሮሞ ተቆጥሮ። በነገራችን ላይ ሞጣ የሚያነሳቸው ሀሳቦች አሪፍ ሀሳቦች ያነሳል። ግን ደግሞ ዞሮ አንዳንዴ ቦግ ይልበታል። ግን ይመቻል። ያቺ ነገር አለ አረግፍ ነው ይግፍ ነው እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይ? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ብለን አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርት አድርገው ውሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛን እስኪገባን ድረስ ሰባብረህ አስቀምጥ። ምንድን ነው የኔ እናት? አካለ ስንኩል ልታደርጊ ነው እንዴ የመጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን አሜን። አሁኑኑ ጥራውና በቤት አቆየው። የትኛው ቤት ነው ያቆየው? አይ አይደለም ውጭልኝ። በቤት አቆየው። ደፋችን ምን ትደፋለሽ? በጊዜ እኔ ራሴን ነው የማጠፋው። ምን ታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዴት ትላለህ? ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትጥቻለሁ። አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታደርጉ ትችላላችሁ። የማይሆን ነገር ነው ያደረገው። የምን በርገር ይላል። የሆነ ሚስጥር ብለሽ ለማንም አትናገሪ። ሚስጥር? ኧረ እኔ ሚስጥር በጣም ነው የምጠብቀው። እንኳን ያንተ ጓደኛዬ እኔ የስንቱ ሚስጥር ጠብቄያለሁ። ኧረ ቀዳዳ ነው ሚስጥር አትይዝም እኮ ሲሉ ሰምቼ ነው። እኔ የሰፈሩ ሰው በሙሉ ለእኔ አንድ ሚስጥር የሚይዘው። እንኳን ያንተ ሚስጥር ለሰዎች ልናገር ቀርቶ የጓደኛዬን ፍሪጅ ውስጥ ምግብ ላወጣ ሂጅ ምን ላደርግ ፍሪጁ እንደከፈትኩ ምረሳ ሰው ነኝ። ሚስጥር አትይዝም ይላል እንዴ? አልተገረዝኩም። ሰማዕተ ኧረ ጋጋ እኮ እስከ ዛሬ አልተገረዘም። ሰማዕተ ጋጋ እኮ እስከ ዛሬ አልተገረዘም። እሺ ወንድሜ፣ ስለተፈጠረው አነጋጋሪ ነገር እስኪ አንዳንድ ነገሮች በለ። የተፈጠረው ምንድን ነው? ጋጋ እስካሁን አልተገረዘም። ያው ይሄ ያስብላል። ኮሜንት በጣም ሰው ኮሜንት ያደርጋል። እስከ አሪፍ ኮሜንቶች ነው። ዘቤስት ባርበሪኝ ዘገጠር ቀያ ብሮ is checking for the weather ከዘነበ አስቡ። እኔ ግን ኮንፊደንስ ነው የታየኝ። ላስት ኦፕሽን በቃ ግን ግዴታ ጺም መኖር አለበት ብላችሁ ታምናላችሁ እንዴ? ግን ጺም የሌለው ወንድ አይደለም ምናምን የሚባል ነገሮች አሉ። ግን አንዳንዴ ሙከራቸው አሪፍ ነው። ግን የዚህ ደግሞ እንትን አለ ማይሆን ነገር እንዲህ ለመጀመሪያ ጊዜ ዴት ሲወጣ ይላል። አንዴ ልጅታች
እንዴት ኩል እንዳል አልገባህም? ሴቶች የማሳመን ችሎታ እኔ ፍቅር ምን እያደረግሽ ነው? እንዴት ትያረኩ ነው? አባ ያምሻል። እኔ እኮ ፍቅረኛሽ ነኝ። እኔ ወደፊት ባል የልጆችሽ አባት እኔ እኮ ምን ሆነሽ ነው? እሱን አስጠፋኝ አባት እንዴ ምን ሰራ በተነ ደግሞ እኔማ ከወንድ ጋር ሳይሽ ጉድሽን ልይ ብዬ እኮ ነው። ጉድሽን ልይ እኮ ብዬ ነው የመጣሁት። ፍቅር ተጫዋች ጠርጥረኝ አባት አንተ እኔም ጠርጥረኝ። ከዚህ በላይ ምን ጥርጣሬ ያስፈልገዋል እንዴ? ጠርጥሬ ሄደው ትላለች። ኧረ ያኛው ደግሞ አጠገቡ ያለው እንዴ ጠርጥራት ነው ብሎ መነሳቱ ነው አለ። ኧረ በስመ አብ አሪፍ ነው። ይሄን ያክል እምነት ካለው ራሱ ይቀጥል እሱ ከበላ ቆየ። ለዛ ነው ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንዴ ሞላውልህ። ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኘት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ የምጥለው። ታውቃለህ ምን ያህል ዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠልብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል የሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታዩ ማለት ነው ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ምኑ ነው ያወራው? ለነገሩ ማለት የእሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የእሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አያዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አልያዝኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ። ኧረ ለው ተደፋንተ ኮና ነገረኛ እኔ ጋር ነው ማርያምን፣ እኔ ጋር ሆኖ ነው የወደቀው አይደል? እኔ ጋር ነው ናዝሬት መግዲዬ፣ እኔ ጋር ነው ሆኖ ነው የወደቀው። ማን ልሳም ቅጭኛ መግዲዬ ወንድ ስም ያላቅም እኔ እኮ ፀሐዩ ወንድ ስም እኔ በቁርባን ነው ማጋው ሲጀም እዲ ምን ሴቶቹ እንቢ ሲሉ ወንድ ልስም ነው አለ። ቀጡኝ የሆነ ቅጣት ምንድነው? ቀጡኝ መግዲዬ ቅጭኝ በቃሽ። ሌላ ነገር ይሄ ምንድነው? ባሰማም ወደ ቤት መሄድ ሳይሉ ነበር መሄድ የነበረበት። ሄሎ ቤዛዊት ወንድሙ? አዎ ነኝ። ማስታወቂያ ልናሰራሽ ፈልገን ነበረ። እሺ። ማስታወቂያው የበረኪና ነው። የምታስተዋውቂው እየጠጣሽ ነው። ያ ምናምን እንዳያሳስብሽ፣ እኛ ጠቀም ያለ ገንዘብ እንከፍልሻለን። ስንት ከፍሉኛላችሁ? 1 ሚሊዮን ብር እንከፍልሻለን። እውነት? አረ እጠጣዋለሁ። እንዴ አንድ ብቻ አይደለም ሙሉውን ይዛችሁልኝ ችግር የለም እጠጣለሁ። እሱም ብቻ ሳይሆን ጠጡ ብዬ ቻሌንጅ አስጀምርላችኋለሁ። ለሁሉም እየጠጡ ብር እንዲሸለሙ አደርጋለሁ። እሺ በጣም እናመሰግናለን። መልካም ቀን። እሺ አመሰግናለሁ። እሺ ሰላም ተመልካቾች፣ ዛሬ እንግዲህ በረኪና የመጠጣት ቻሌንጅ ሰጥቶናል ማለት ነው። እናንተም ይሄን ቻሌንጅ ከተቀላቀላችሁ ብዙ ብር ትሸለማላችሁ። አንድ ላይ እንሞክረው። በጣም ይጣፍጣል። በረኪና 1 ሚሊዮን ሳበላ 1 ሚሊዮን እንዴ ሞትኩኝ። አንቺ ቤዛ፣ ኧረ በእናትሽ ተነሺ። ወይኔ ሞትሽ፣ ወይኔ 1 ሚሊዮን ብሬ፣ ወይኔ ትሸለሚያለሽ ብለውኝ እኔ በረኪና እንደሚገል መች አወኩኝ። እኔ የምልሽ ብዙ ሰው አለ እንዴ? ኧረ ባዶ
ኧረ አንድ ፌርማታ ይቀረኛል። ኧረ ያዘው ሹፌር ያስበሉት። ኧረ ምንድን ነው? ኧረ ያዘው እና እና በፊት እኮ የሆነ ሰዓት ላይ እንደዚህ ባሶች ነው። አሁንም ግን እንደዛው ነው መሰለኝ። በቃ ልክ ሰው ሲሞላ ምናምን ከውጭ ሄዶ እንዲገፍተው ምናምን በሩ አልዘጋም ምናምን ብሎ። አሁን ግን ትንሽ ይሻላል መሰለኝ። ብዙ አማራጮች ምናምን አሉ። ግን እንደ በፊቱ አይመስልም። ግን በቃ የሚያስጠላ ነበር የባስ። የዚህ ደግሞ ትንሽ ይለያል። የባለ ትዳር ሀሜት ይላል። ማግባቴን እንድጸጸት ነው የምታደርገኝ። በገባው ቁጥር የገባ የተወጣ ጭቅጭቅ ትላለህ። የኔዋ ደግሞ ገንዘብ በወጣው በገባው ቁጥር ገንዘብ አምጣ ጌታ ባታይ አምጣ። ጉድ እኮ ነው። አንተስ? እኔ እግዚአብሔር ይመስገን በእውነት ባርኮ ነው የሰጠኝ። አረ እኔ ጋር እንደዚህ ነገር እየዋሸሁ መሆን አለበት። እየደበክላት ነው እንጂ ሴት ሆና እንደዚህ እኛና እናስወጣኝ ዝም አትለውም። የሆነ ነገርማ መደብቃላት ነው። ለእኔ ደግሞ የመረረኝ ነገር የቤተሰቦቿ ጉዳይ ነው። ሰኞ ይመጣሉ፣ ማክሰኞ ይመጣሉ፣ ሮብ ይመጣሉ፣ ሐሙስ፣ ቅዳሜ፣ ዓርብ ብቻችንን መሆን አልቻልንም። በቃ መሮኛል እኮ ነው ትዳር መ አንተ እንደውም በጣም ምስኪን ነች እንዴ! እኔ ለምን የወፈርኩ ይመስላል? ተመልከተኝ። ስትረስ ጭንቀት እኮ ነው እንደዚህ የሚያወፍረኝ። እንትን የሚለኝ እኮ ጭንቀት እኮ ነው። እሱን ነው እኮ የምልህ እኮ። እሺ አሁንስ? እሺ አሁን ምንም ችግር የለብህም አንተ? እኔ ጋር ምንም ችግር የለም። በእርግጥ ያው ምናምን ችግር ከተባለ ቁርስ ጠዋት ስነሳ ቁርስ በልተሃል ወይ? ምሳ በላሁ ቅርብልኝና ቁርስ ምናምን ባፍ ምናምን ታጎርሳለች። ሁለተኛ ከኛ ጋር አንተ የለህም ሲጀምራል። ኧረ ሲኖ ተፈጨ። እሺ ሄሊኮፕተሩ ተጫነ። እሺ በቃ አሁን የትኛው? ኦኬ ብር የሚቆጥሩ ስንት ናቸው? በቃ አደራ ድርጅት የለህ አሁን ቢዚ ነኝ እኔ ከፍቅረኛዬ ጋር እደውላለሁ። እኔ የምልሽ በቃ ድርጅቴ ራሱ እየረሳ በየቦታው እና በአንቺ 3 አድርገዋለሁ። ዘመዶች የምታውቂ ሰው ካለ በእነሱ ስም ምናምን መዘገባለች። እኔ ሁሉ ያንተ እየሰከስከኝ ነው እንዴ? እየሰከስከኝ ማለት የምሩ ያለ በቃ እኔ ምን ወንድሜ ብሬናችን ምናምን የሚወድ ከመሰለ ማለት ነው ታስታል። ዝም ብላ ተሰክሽ። ጥላ ሄደች አደል በሰፊው ደመና። እኔ ምን አውቃለሁ ስለ አንተ ገመና። ግን ብርናይችን የቀረብኩ ከመሰለ ተሳስታል። አስተካከሱ ትንሽ የተለየ ስለሆነ ነው እንጂ መቼም እርግጠኛ ሆና ቢሆን ኖሮ ይታወቃል። ሄዶና ጆኒ ዳ አረዛፖቱ